ተሳልሜ ልምጣም ብለህ ይሁን ጸሎት አድርገህ ለኪዳንም ይሁን ማታ ሰርክ አሊያም ደግሞ አስቀድሼ ስጋው ደግሞ ተቀብዬ ልምጣ ብንልም ለመቀበል በሚኬድባቸው ዕለታት እንዲሁም በጾም በሰንበትና በበዓላት ቀኖች ወንድና ሴት መገናኘት ክልክል ነው። ባለትዳርም ቢሆን በመኝታ የተገናኘ ወደ ቤተ ክርስቲያን በዕለቱ አይገባም። መቅደስ ውስጥ ማለት ወደ ቤተ ክርስቲያን ባይሄዱ በዓላትን አጽዋማትን ሊጠብቁ ግን ይገባል። ባለትዳር ሆነው ሩካቤ ስጋ ቢፈጽሙ ዛሬ ውስጥ መቅደስ ገብቶ አይቆርቡም። አዎ ነገር ግን ጾም ያፈርሳሉ ማለት ጾም ከሆነ ይጾማሉ። ጋብቻ ቅዱስ መኝታ ንጹህ ስለሆነ ዘጸአት 19:15 አንደኛ ቆሮንቶስ 7:5 እስከ 7 አይታችኋል። ጥቅስ ራሱ እንዳለው የቤተ ክርስቲያን ስርዓት ራሱ መሰረቱ ማን ነው ማለት ነው? መጽሐፍ ቅዱስ። ስለዚህ ለጸሎትና ቅዱስ ቁርባን ለመቀበል ከሄዱ ጸሎት አድርጋይ እናለው ለጸሎትና ባልና ሚስት እና ቅዱስ ቁርባንን ለመቀበል በሚኬድባቸው ዕለታት ባልና ሚስት አልጋ መለየት አለባቸው። ያ ብቻ አይደለም። እነዚህ ግዝት በዓላት ብቻ አይደሉም። በጾም ወቅት ሩካቤ ስጋ አይፈቀድም። በሰንበት ቀን አይፈቀድም። በበዓላት አይፈቀድም። ለምሳሌ ዕርገት ሰኔ 6 ነው። ሐሙስ ቀን ነው የሚውለው። እሁድ አይደለም እኮ ቀኑ። ነገር ግን በዓላት ናቸው። በእነዚህ ቀኖች ወንድና ሴት መገናኘት ክልክል ነው። በመኝታ የተገናኘ ወደ ቤተክርስቲያን በዕለቱ አይገባም። ካልገባ ደግሞ አይቆርብም ማለት ነው። መቅደስ ካልገባ እንዴት ይቆርባል? ስለዚህ አንድ ሰው ቤተክርስቲያን ከመሄዱ በፊት ለጸሎት እና ቅዱስ ቁርባን ለመቀበል የሚኬድበት ጊዜ በጾም ወቅት በሰንበት እና በበዓላት ቀኖች ወንድና ሴት መገናኘት ክልክል ነው። በመኝታ የተገናኘ ወደ ቤተክርስቲያን በዕለቱ አይገባም። ወደ ቤተክርስቲያን ደግሞ ባይሄዱም በዓላትን አጽዋማትን ሊጠብቁ ግን ይገባል። እሺ ለሃጩን ንፍጡን የማዝረብረብ ነውር ያለበት በዚህ ነውር ላይ እያለ ወደ ቤተ ክርስቲያን አይገባም። ስጋው ደግሞ ሊቀበል አይገባውም። ምን አይነት ሰው? ለሃጩን ንፍጡን የማዝረብረብ ነውር ያለበት። ማን ያዘየንን? ፍትሐ ነገሥት አንቀጽ ስንት? 13 ላይ እንኳን የወር አበባ ያለባት ሴት ይቅርና ለማለት ነው። እዚህ ጋር ሴት የወር አበባዋ ወይም ደግሞ በቅንፍ ውስጥ መርገሟ ሲመጣ እስከ 7 ቀን ድረስ ስትወልድ ወንድ ልጅ ወንድ ከወለደች እስከ 40 ቀን ሴት ከወለደች እስከ 80 ቀን ድረስ ወደ ቤተክርስቲያን እንዳትገባ ክልክል ነው። ከዚህ በኋላ ግን ገላዋን ታጥባ ትገባለች። ዘሌዋውያን 12 ከእንደገና 15 እስከ 19 እስከ 28 ፍትሐ ነገሥት ደግሞ አንቀጽ 6 እና የኒቂያ ጉባኤ ያው ዘኒቂያ ይላል አንቀጽ 29 ሴት ልጅ በቤተ መቅደስ የወር አበባ ጊዜ ያለች አትገባ። ይሄ ብዙ ጊዜ ስለሰማ ነው፣ ምን ጥያቄ የለውም። ሴት ልጅ ደግሞ ወንድ ስትወልድ በ40 ቀኗ ነው ወደ ቤተ መቅደስ የምትገባው። ሴት ልጅ ከወለደች ደግሞ 80 ቀኗ ቤተ መቅደስ ትገባዋለች ልጁ ስታስጠምቀው። ይሄ ተደጋጋሚ ስለሚነገር መድገም አያስፈልግም። ግን ማን ያዘው ከተባለ ምን ነው ጥቅሳችን? አንደኛ ዘሌዋውያን ምዕራፍ 12 ላይ ያለ ከ15 ምዕራፍ 15 ቁጥር 19 እስከ 28 ላይም አለ እዛው ዘሌዋውያን ላይ ወደ ዘሌዋውያን ላይ። ፍትሐ ነገሥት ደግሞ አንቀጽ 6 ላይ አለ። የኒቂያ ጉባኤ ደግሞ አንቀጽ 29 ላይ አለ። ምን የሚል? ሴት ልጅ በወር አበባ ወደ ቤተ መቅደስ እንዳትገባ የሚል። ወንድ ህመሊት ወይም ዝኔት ከመታው በዕለቱ ወደ ቤተ ክርስቲያን አይገባም። በማግስቱ ገላውን ታጥቦ ይገባል። ማን ያዘው ይህንን? ዘሌዋውያን ምዕራፍ 15 ቁጥር 2 እስከ 18። ወንድ ልጅ ህልመ ሌሊት ወይም ደግሞ ዝኔት ከመታው በዕለቱ
ወደ ቤተክርስቲያን አይገባም። በማግስቱ ገላውን ታጥቦ ይገባል። ይሄ ምንድነው አሁን የተማርነው? ወደ ቤተክርስቲያን ለመሄድ የሚደረግ ጥንቃቄ። ግልጽ ነው? እንቀጥል ወይስ ደከማችሁ? እንቀጥል ወይስ ደከማችሁ?